አሸኛትም አሃ ብለም እንደራት ሸብለል አርገኝ አዴ ታገባ በቃ እኔ አላገባም ደግሞ ከልጅ ጋር መጋባት ቱርክ ኖይስ ተው አትወስቡኝ አሁን ሰው አለ ከሴት የሚያገባው አይመስለኝም አዴ ታገባለች ዋሽንግተን ዲሲ የሆነ ሰው አለ አረቺን ቆረጥልኝ ማን ነው ታውቂያለሽ አረ ማን እንደሆነሽ ታይ ለምሳችን ሁሉ ወጥቼ ለምሳለው ብቻዬን አይደብራቸው አበበ ነው አበበች አትበል እትብቴ ባይዘው እኔ የተቀበርኩበት እትብት ጫፉ ላይ ፎቅ ተሰርቷልና ጦርነት ስለነበረ ቀረኝና ጓጉቼ ስለቀረው አሁን ደግሞ ሰላም ቢሆን ደስ ይለኛል ብሄድ መቀሌም ባያስ ደስ ይለኛል ባህር ዳርን አርባ ምንጭ ምሳሌ በምሳሌ ቲዩብን ሰብስክራይብ አድርጉ አታሳፍሩኝ ምሳሌ ቲዩብ አደራ ከሰን ሙጫባዬ ቀጠሌዳ ሰብስክራይብ ጎዳ ሼሪ ጎዳ እና ታረጋላችሁ ምንድነው የሚያደርጉት ሰላም እንዴት ናችሁ እኔ ኤፍራታ ካሳ ጀንበር እባላለሁ የካራክተር ስሜ ደግሞ አደይ በጽዳት ድራማ ደግሞ ምሩ እባላለሁ ስሜ ቢኒያም መብራት ይባላል በካራክተር ስሜ ደግሞ ኤላ እባላለሁ ሙሉ ስሜ ለምለም ኮራ የካራክተር ስሜ ደግሞ ለሊ ሰላም እንዴት ናችሁ እኔ ተዋናይ ዳንኤል ኤልያስ እባላለሁ ዛሬ የተከሰትኩት በፋሲካ የዩቲዩብ ቻናል ነው ማለት ነው ስለጋበስከኝ ስለመጣው እጅግ በጣም ደስተኛ ነኝ በትወና ስሜ ወይ ደግሞ በገጸ ባህሪ ስሜ አሹ በመባል እጠራለሁ አንዳንድ ጥያቄዎችን ይጠይቀናል እኛም መለስ እናደርጋለን ማለት ነው አብራችሁን ቆዩ ይሄን ቪዲዮ ስታዩ ማለት ነው ቀይዋን ጫን እያደረጋችሁ ምንም ይጎልባችሁ ነገር የለም እንደው ቀይዋን ሰብስክራይበሯን የተጫነ እጁ ይባረክ ብዬ መርቄያለሁ ያሰባችሁት ይሳካ ያለማችሁት ይስመር ቀይዋን ተጫኑ መቅደስ ተሾመ እባላለሁ በካራክተር ስሜ ኤልያስ ለማ ይባላል በካራክተር ስሜ ደግሞ ዶክተር ዩኤል ወደ ጥያቄያችሁ ስሜ ብሩክ ጸጋይ እባላለሁ ባዴ ድራማ ላይ የዳይመንድን ካራክተር ወክዬ ነው የምጫወተው ስሜ ከፈለኝ ከበደ እባላለሁ የካራክተር ስሜ ደግሞ ኪንጎ ኤርሚያስ ደሳለኝ እባላለሁ በካራክተር ስሜ ደግሞ ዴቭ ስሜ ቲቲ ይባላል የካራክተር ስሜ ደግሞ ቅምጥ እሺ እኔ ሉል ታሪኩ እባላለሁ በካራክተር ስሜ አበበ እባላለሁ ትክክለኛ ስሜ ሚት ሻምበል ነው የካራክተር ስሜ ደግሞ ሮማን ሰላም የዚህ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ እኔ ደህና ነኝ እኔ ዳግም አረጋ እባላለሁ በካራክተር ስሜ ደግሞ ባቡሪ ጥያቄዎች ተዘጋጅተውልኛል እነሱን ጥያቄዎች ለመመለስ ነው እዚህ የተገኘሁት እስከመጨረሻ ተከታተሉን ይመቻችሁ እኔ ደቡብ ጎንደር አብናት ምንጃር አረርቲ የምትባል ከተማ ተወልጄ ያደግኩት እዚሁ አዲስ አበባ ተክለ ሃይማኖት አካባቢ 43 ቀበሌ የተወለድኩት ጅማ ከተማ ነው ጅማ ሆስፒታል ነው የተወለድኩት ያደግኩት ደግሞ አዲስ አበባ መከኒሳ አካባቢ ነው ያደግኩት ያው እኔ በጣም ትንሽ ጠበብም ሰፋም ባለች እዚሁ አዲስ አበባ አብነት አዲስ ከተማ ነው ያደግኩት እኔ ተወልጄ ያደግኩት አዲስ አበባ ሳንፎርድ 4 ኪሎ ቀበናን የሚያዋስን ቦታ ላይ ነው እትብቴ ባይዘው እኔ የተቀበርኩበት እትብት ጫፉ ላይ ፎቅ ተሰርቷልና ማየት ትችላላችሁ የተወለድኩት አዲስ አበባ አዲስ ከተማ እኔ ውቢቷ በእድሜ ደግሞ አንጋፋ ከሚባሉት ውስጥ ከምትጠቀሰው የወሊሶ ከተማ ልጅ እኔ ተወልጄ ያደግኩት አዲስ አበባ ነው ቃሊቲ ሰፈር ነው የሚባለው ቃሊቲ ነው የኖርኩት አብዛኛው ለዱኝ እኔ ቦሬ የምትባል ትንሽ የገጠር ከተማ ነው የተወለድኩት ከዛ በኋላ ደግሞ 2000 ላይ ደግሞ ሻሸመኔ መጣን ወደ 16 አመት ሻሸመኔ ኖርኩኝ ከዛ በኋላ ደግሞ አዲስ አበባ ነው ኖርኩ አዲስ አበባ ወደ 5 አመት ሊሞላኝ ነው የተወለድኩት ዓለም ጤና የሚባል ሀገር ነው ከዛ በብዛት ደግሞ አዳማ ቆይቻለሁ አሁን ደግሞ አዲስ አበባ የተወለድኩት ዶዶላ ከተማ ነው እሺ በካራክተር ከሆነ ማሚ ከካራክተር ውጭ ከሆነ ደግሞ ፍቅር አንድ ወንድ ደግሞ
አንድ ወንድ ደግሞ ኤርሚ ዴቭ። ምክንያቱም የካራክተሯ ማሚ ደስ ትላለች። ሰው ከሰው አታለያይም። ሰራተኛ ናት፣ ልጄ ናት ምናምን ሳትል ለእውነት ነው የምትፈርደው እና ይሄ ነገሯ ደስ ይለኛል። ፍቅር ደግሞ ከካራክተሯ ውጪ ደስ የምትል ትሁት፣ ታዛዥ፣ ቅን ልጅ ናት። በዚህ ወዳታለሁ። ኤርሚ ደግሞ አክቲንጉ ደስ ይለኛል። ኦብቪየስሊ መጀመሪያ ለሊ ናት፣ በሁለተኛ ደግሞ ኤርሚ። ሁለት ሰው ምረጪ። እሺ ፍቅርዬን እንግዲህ ውስጤ መርጧታል። ሁለተኛው ፍቅር እኔ የምጠራው ሁለቱም ፍቅር። ኧረ ፍቅር እንግዲህ ምን ልበልህ፣ ልሰክሳት አልፈልግም። ታውቀዋለች ለምን እንደመረጥኳት። ፍቅርዬ እንግዲህ እንደምታውቋት የኔ ጓደኛ ነች፣ አብሮ አደግነን፣ አንድ ላይ ነው የምንኖረው እና በጣም ደስ የምትል ልጅ ናት። ህይወቴን ቀለል ያደረገችልኝ፣ አሁን ላለሁበት ፈጣሪ ቀጥሎ ምክንያት የሆነችኝ እሷ ነች እና አመሰግናለሁ። ለዚህ ነው ወይኔ እንዳታየው ቪዲዮን ግን ከሴት ሁሉም ልጆቼ አንደኛ፣ ከወንድም ሁሉም ልጆቼ አንደኞች ናቸው። በቃ ለኔ ከጣት የሚባል ነገር አለ። ለእናት ስትሆን ይከብዳል። ያው አደይ ክሩ ሁሉም እውነት ለመናገር ሁሉም ክሩ በጣም ጥሩ ጸባይ፣ ጥሩ ባህሪ ያላቸው ናቸው። ግን ያው ግዴታ መምረጥ ካለብኝ የታወቀ ነው። ከዚህ በፊትም ብዬው ነበር። ፋሲካ አሁን ካሜራውን ይዞ የሚቀርጸኝ የዚህ ዩቲዩብ ቻናል ባለቤት ለኔ ጥሩ ልብ፣ ንጹህ ልብ ያለው ሰው ነው። ከሴት መምረጥ ይከብዳል። ግን አሁን ላይ የሚመች ያው ሰው ስትቀርብ ምናምን ነው። ሄሉ ትመቸኛለች። ሄሉ አዎ ሺዝ አ ጉድ ገርል ነው። ግዴታ ከወንድ ከሴት አንድ ደግሞ ያለበት ከሴት ሁለት ከሴት ቢበዛ ምናምን ጀካ የመጀመሪያ ያው ጓደኛ ስለሆነ ሜቢ አብሮ አደግም ስለሆነ ያው ኪንጎን አለመጥራት አልችልም። ያው ብራዘር ስለሆነ እሱን የመጀመሪያው እሱን ዘራለሁ። ከዛ ደግሞ ሁለት ሰው ልጨምር ሜቢ ከሴት ልጨምር እችላለሁ። ግን ሌላኛው ፈታ የሚያደርገን በቃ ጀማ ውስጥም ላይፍ ውስጥም ሰው መኖር አለበት የሚባለው እንደማን ነው? ያው ማነው መሰላችሁ? አበበች ትባላለች። አበበች የሆነ ምንድነው ጀማ ውስጥ የሚፈጥረው የተለየ ቫይብ አለና እኔ እንጃ በቃ ሁሉም ሰው አሁን በእርግጠኝነት ይሄን ጥያቄ የሚጠይቀው ያለች ሰዎች ይሄ እንደሚሉ በምን አልጠራጠርም። ለኔ ሁለተኛው አበበች ነው። ከሴት እንዳይደበራቸው አበበ ነው። አበበች አትበል። አበበችስ ማለት ነው እሱ አበበ በጣም የህይወታቸው ላይ አስፈላጊ ሰው። ከሴት ይቅርብኝ። ፋስትን ነው የማደንቀው። ምክንያቴ ደግሞ ምንድነው ሰዎችን አንድ ለሚያደርግበት መንገድ ትግስቱ ይገርመኛልና ከሴት ደግሞ ፍቅር ከካራክተር ዋጋ ጭራሽ ለየቅል የሆነ ሰው ነች። በጣም ለሰው ሪስፔክትፉል ነች። የዓላማ ሰው ነች። በቃ እምነቷ ላይ ያላት ነገር ጥንካሬዋ ደስ ይለኛል። ሁለቱን ነው የማደንቃቸው። አሁን የመጣ መለኛው በጣም ነው የሚያዝናናኝ። በይዘው እንደው ቀድሞ ቢመጣና ረጅም ጊዜ አብሮን ቢቆይ ብዙ ሳቅ ይፈጥርልናል ብዬ ከማስባቸው ሰዎች ነው። በጣም ነው በቃ ማለት የሚገርም የሚያዝናናኝ ሰው ነው። ወንድና አንድ ሴት ምረጥ። ወንድ ዶክተር፣ ምክንያቱም አብሮ አደገና ጓደኛዬ ስለሆነ። ሴት ደግሞ ለሊ። የእሷ መልስ በእርግጠኝነት እኔ መሆን አለበት፣ ካልሆነ ግን አዝናለሁ። ለሊ ያልኩበት ምክንያት በጣም ነው የምወዳት፣ በጣም ነው የምትመቸኝ። ብቻ ብዙ ነገር አለ። ወይ በሷ ቲቪ ወይ በኔ ቲቪ እናገረዋለሁ። አሹና ለሊ በአክቲንግም አሪፍ ናቸው፣ ዲሲፕሊንም አሪፍ ናቸው። ከአደይ ክሩ ከወንድ ዳይመንድ፣ ከሴት ደግሞ አደይ።
እነሱን የመረጥኩበት ምክንያት ካስፈለገ ደግሞ ዳይመንድ ነው ታውቁታላችሁ። አክቲንግ ላይ በጣም ጎበዝ ነው። በደንብ የሚሰራ ሰው ደግሞ በደንብ ይመቸኛል እና ለዛ ነው። አዳይም እንደዛው ጎበዝ ነች፣ ጠንካራ ነች ምናምን ወዳታለሁ እና ሁለቱ አዴክሩ ማለት ነው ትንሿን ኢትዮጵያ ነው የሚመስለው። በጣም ብዙ አይነት ሰው ያለበት እንትን ነው ክሩ ነውና እኔ ከሁሉም ጋር ግባባለሁ፣ ከሁሉም ጋር እንደ ጓደኛ ነኝ። ግን አሁን በተለይ ከቅርብ ጊዜ ወዲህ ከ3 ወር ምናምን ወዲህ በኋላ በጣም ደግሞ ሳገኛቸው ደስ የሚሉ ሰዎች አሉ። ፐርሰናሊ አንደኛው ዶክተር ነው። ዶክተር በቃ እንዴት ነው ውስጥ ያለውን ልዑል መኖር የምፈልገውን ልዑል እኖረዋለሁ። እሱ ጋር ታዲያ በጣም ፈታ ብዬ እስቃለሁ፣ እጫወታለሁ ምናምን። እሱም እንደኔ አይነት ሰው ስለሆነ በደንብ ፈታ ብለን ነው የምንውለው ምናምን። ስራ ቦታ እንደውም በቃ እንዲህ ስንስቅ ምናምን ነው የምንሰራውና በጣም ፈታ ብዬ የምሰራው ደስ ብሎ የምውለው ከሱ ጋር ነው። ከቅርብ ጊዜ ወዲህ ዶክተር በጣም የሚመቸኝ አይነት ሰው ነው። ቀጣይ ማሚ ሁለት ሰው ልጨምር። ማሚ እንዴት ነው ማሚ በቃ የትም ቦታ ላይ አንድ አይነት ሰው ናት። በቃ ሁሌ ትሪት ስትንከባከባችሁ ነው የምትገኘው። ሁሌ ስታስብላችሁ ነው የምትገኘው። ሁሌ የሆነ ችግርን ስትፈታ ነው የምታገኙት ምናምንና በጣም ብዙ ቦታ ላይ እና ደግሞ ከማንም ይልቅ ሳይሆን በጣም ፖዚቲቭሊ አንደርስታንድ ለማድረግ ስትሞክር ምናምን አገኛታለሁ እና ማሚ በጣም ነው። ከዛ ደግሞ መጨመረው ሰው ደግሞ አንድ ሰው ፍቅር ናት። ፍቅር እንዴት ናት? በጣም ውስጧ መልካምነት ያለ ሴት ናት። በቃ እኔ ያስተዋልኩት በጣም ከውስጧ የሚገርም መልካምነት አለ። በጣም ብዙ ሰዎች ጋር የሌለ ነገር ማለት ነው። በጣም ፖዚቲቭ ናት። ሰው ሊያስቀይማት ተናግሯት እንኳን በጣም በመልካም የምትረዳ አይነት ሰው ናት። ክፉን በክፉ ማትመለስ አይነት ሴት ናት። ክፉን በመልካም የምትመለስ አይነት ሴት ናት። ፍቅር በጣም ጸዴ ባህሪ ያላት ሴት ናትና በዛ ላይ ጎበዝ አክተር ናት እና እነዚህ ሰዎች ናቸው ለኔ ስፔሻል ሰዎች። እሺ በአክቲንግ ኤርሚና ፍቅር አክቲንጋቸው ስለሚመች አዴክሩ ለሰው ምረጥ ሁሉም እኔ ይመቹኛል፣ ግን ስፔሻሊ ከአክቲንግ አንፃር ለሊና ባቡሬ ይመቹኛል። እሺ ሶሪ የሚመቸኝ በካራክተሩ ስሙ ዳኒ የሚባለው ካራክተር በጣም ይመቸኛል እና ደግሞ በካራክተር ስሙ ዶክተር የሚባለው ሰውዬ ይመቸኛል። የምወድባቸው መንገድ ተጨነኩ እና በቃ ሁለቱ አክተሮች ይመቹኛል። ቀድሞ የሚያገባ ኤርሚ ይመስለኛል ዴቭ። ከዛ ሁለተኛ ደግሞ እኔ፣ ሶስተኛ አበበ። ከአደይ ክሩ እኔ እንደሚመስለኝ ከብሩክና ከአደይ ያገባሉ ብዬ አስባለሁ። በእናታችሁ ጥሩ። ከኤርሚና ከአደይ አንድ ሰው ቀድሞ ያገባል በእርግጠኝነት። ተያይዟል እንዴ? እኔ ስገምት አደይ የምታገባ ይመስለኛል። ከዛ ደግሞ እኔ ይመስለኛል እሷን ተከትዬ ደግሞ እኔ ማገባ ይመስለኛል። ከወንድ ደግሞ አንድ ከሴት አንድ ከወንድ ላድርግ። ከወንድ ደግሞ ልዑል የሚያገባ ይመስለኛል። አቤ ማለት ነው። አቤ ማለት ይሄ ነው። ሽማግሌ ልኳል። አንድ ሚስጥር አውጥቶ አደይ ታገባ በቃ። እሺ ከወንድ ኤርሚ ያገባል። ማን ያገባ? ከወንድ ኤላ ያገባ በቃ ዶክተር አገባ ሰው በቃ ወሰኛለሽ። እሺ ሽማግሌ ከአደይ ክሩማ ቀድሞ የሚያገባው ከወንድና ከሴት ልምረጥ። ከወንድ ኤርሚ ያው በቅርቡ ሚዜ ያደርገናል ብዬ አስባለሁ። ኤርሚ በመንገዱ ላይ ነው እና በቅርቡ ይዳራል። ከሴት አሸኟትም አሃ ብለን ምንድራት አደይ በቅርቡ የምታገባ ይመስለኛል።
ከአደይ ክሩ ሁለት ሰው ያገባል። አይ ሶስት ሰው ነው ቦርደር ሶስት ሰው ልጥራ። አቤ ያገባል፣ ከዛ አደይ ታገባለች፣ ከዛ ኪንጎ ያገባል። ሶስቱ ቦርደር ያገባሉ። ኪንጎ አልኩ እንግዲህ ኪንጎ የሚያገባ ይመስለኛል። እኔና ለሊ ምን ያልክ? ከወንድ አንተ ከሴት እኔ። በቃ እሷ እንዳለች ከወንድ እሱ ከሴት እኔ። እሺ ከወንድ እኔ ከሴት ለሊ። ግን ከኛ ከሁለታችን በፊት አደይ የምታገባ ይመስለኛል። እንትና ዳኒ ማለት ሳሚ። አደይ ቀድማ ታገባለች። እሺ ከወንድ ቢሆን ደስ ይለኛል። ከወንድ ማን አለ? ከወንድ አግብቷል ያሰብኩት ሰው እኔ እንጃ መዝለል ይቻላል። ከወንድ እኔን ታያለሽ። እሺ በቃ እሺ አገባለሁ እኔ። ሁላችሁም ያገባ ጥሩ ነው። ያገባ በጣም መልካም ነው። እሺ ከአደይ ክሩ ቀድሞ ማን ያገባል? አላቅም። እውነት ለመናገር የአብዛኞቹን ፐርሰናል ላይፍ አላቅም። ይሄ በሪሌሽን ምናምን ሳይል ማለት ነው። ከአደይ ክሩ ቀድሞ ማን ያገባል? እኔ ባይቀድሙኝ ደስ ይለኛል። ግን ኢትስ ኦኬ። እኔ አባል ሰጣቸዋለሁ። አደይ መቀደም ይመስለኛል። ከአደይ ክሩ አደይ ይመስለኛል። በቃ ሌላ ምን ይቀጣይ? እኔ ማን ያውቃል? ማን ያገባል? እኔ አላገባም። ቀድሜ ማለት ነው። አላገባም ማለት ቀድሜ አላገባም ማለት ነው እንጂ አገባለሁ። እኔ እንጃ ማንም ያገባ። ያቢ ሊዱ ከወንድ ልጨምር? ማን አለ? ከሴት መድገም ይቻላል? ለሊ አውጣ ሚስጥር። ኧረ አንድ ሰው ልድገም ረስቼው ነው። አይ ግን ተው በቃ ሁለት ይበቃ። አይ በቃ እኔ ቀድሜ ማገባ ይመስለኛል። ግን እኔ ካልሆነ ያው ታላቃችን ኤርሚያስ የሚያገባ ይመስለኛል። ከሴት የሚያገባ አይመስለኝም። ግን ትንሽ ባህሪያቸው ከበድ ይላል። ለሊ የምታገባ ይመስለኛል። ሴቶች ለሊ ቀድማ ታገባለች ብዬ አስባለሁ። ያው ሚዜም መሆን ስለምፈልግ በጣም የሚያስቅ ይመስለኛል። ብዙ ሰው እኮ ብቻውን ሲሆን ብዙ ነገር ያደርጋል። እኔ ግን ተደጋጋሚ የማደርገው ምንድን ነው? ልብሶቼን ሁሉ አውጥቼ እለብሳለሁ ብቻዬን። እሱ ያስቃል በጣም። ወይ የጠበበኝ ወይ ድሮ ለብሻቸው ማላውቃቸውን ልብሶች ሁሉ እያወጣሁ እለብሳለሁ ብቻዬን። ወይ መስታወት ፊት ለፊት በቃ የማልሆነው ነገር የለም። ሜቲ ብለዋለች። የእውነት እኔ ብቻዬን ነው የማወራው፣ ብቻዬን እስቃለሁ ምናምን። በተለይ መስታወት ፊት ከሆንኩ ደግሞ በስማ ሌላ ታሪክ እና ልብሶቼ ምናምን እሞክራለሁ። የትኛው ከየትኛው ጋር ይሄዳል እያልኩ ሌላ ምን አለ በቃ ይሄ ፈኒ ነው። ሌላ እንግዲህ ያስታውስኩት ይሄን ነው። ብቻዬን ማደርገው አስጠኝ ልማድ ብዙ ነው። የምሬ ነው የምላችሁ። ብቻዬን እብድ ነኝ እኔ ቤት ውስጥ። ግን በጣም እንደ ልማድ ወስጄው በቃ ምግብ ኩክ አድርጌ
ጨራርሼ ምናምን የሆነ ነገር ሰርቼ ቀምሼው ሲጣፈጥ በቃ አብዳለሁ። ብቻዬን ጨፍራለሁ ምናምን ቤት ውስጥ ምናምን እዛ ሄዳለሁ ወደዚህ እመለሳለሁ ምናምን ነገር አይረሳኝም። እና ቤት ሳጸዳ ምናምን በቃ መዝሙር ምናምን ከፍቼ በራሴ ቫይብ ምናምን ያ እሱ ነገር አይ ወይኔ ብዙ በጣም ብዙ ዘፍናለሁ። በጣም ጮኬ ዘፍናለሁ። ልክ በቃ እንደ ልጅነቴ ሙዚቃ ከፍትና በጣም የሚያስቅ ነገር ብቻዬን ስሆን ማንም ከሌለ መዝሙር ከፍትና ከዛ አብሬ አይፒሽ ምናምን ካለው ለማለት እሞክራለሁ። ከዛ ጎረቤትም ይረበሻል፣ ሀገርም ትረበሻለች። ብቻዬን ስሆን ያፍታታኛል በቃ። ከዛ ስቃለሁ በራሴ ካልኩት ምናምን በኋላ ብዬ እጮህና መዝሙር ምናምን ከፍቼ ይጠላል። ብቻዬን ስሆን እኔ አንዳንዴ ዘፈን ይለኛልና የማወጣቸው ድምጾች በጣም ነው የሚያዝናኑኝ ባይዘው ማለት ነው። እና የሆነ እንትን አትለውም አስቤው አይደለምና ድንግጥ ነው የምለው። ከሰማሁት በኋላ ድምጼን ራሴ ሰምቼው ለራሴ ያዝናናኛል። እና ካሜራ ቢኖር ብዬ አስባለሁ። ብቻዬን ስሆን ካሜራ በል ሲዘፍን የምቀልጸው ቅላጼ ምናምን በቃ በጣም ነው የሚያዝናናኝ። ኖይስ ጎ ተው አትወስበሰኝ። አሁን ሰው አለ አይመጣልኝም። የሌሊ ቪዲዮ 10 ደጋግሜ አያለሁ። እኔ እንጃ በቃ የእሷን ቪዲዮ ማየት ያስደስተኛል። ለምን እንደሆነ አላውቅም። የእሷን ቪዲዮ ማየት ያስደስተኛል። ይችላል ብቻህን ስትሆን የምታደርገው አስቂኝ ልማድ የለኝም በነገራችን ላይ ግን ጀስት አሁን ለምሳሌ የሆኑ ማይሳኩልኝ ምግቦች መስራት እወዳለሁ። ማይሳኩልኝ እኔ ፈጥሬ ምናምን መስራት ሜቢ እሱ አስቂኝ ሆነ። ብቻዬን ሰውን መንገድ ላይም ሆነ ቤት ውስጥ በስነ ስርዓት አጠገቤ ሰው እንዳለ ነው ማውራው። አሚን መሳቅ ካለብኝም ማማት ካለብኝም ምናምን ልክ ሰው ከሰው ጋር ሲሄድ የሚያወራው ወሬ አለ ልክ እንደዛ አወራለሁና እሱ ነገር ትንሽ ወጣ ላይ ይመስለኛል። ግን ያስቀኛል። ከጎስት ጋር ነው አይደለም? ይሄ ወጥዋጭ ነው። ሌላ ልጨምር ወይስ? እሺ ቤቴ ውስጥ ምናምን ኮንሰርት አዘጋጃለሁ የብቻዬ። እሱ ደስ ይላል። ጸዴ ነገር። እሺ ኮንሰርት ኮንፈረንስ አዘጋጃለሁ ቤቴ ውስጥ። እሺ እቺ ነገር ብቻዬን ሰውን ቤት ውስጥም ነው እና ደግሞ አንዳንዴ ጨለም ያለ ቦታ ላይ መንገድ ላይ ምናምን ነገር እንዴት ነው ፍሪስታይል ለማድረግ ሞክራለሁ። እንደውም በቅርቡ ጻፍኳታለች። በጣም በቅርቡ ታክሲ የጠበቅኩኝና ጨለማ ውስጥ ልበላችሁ እንዴ? እሺ 2 መስመር ልበላችሁ። እቺ የምር ታክሲ ቆሜ ያልኳት ፍሪስታይል ናት። ማንም ያቅም ይሄን ነገር ባይዘይ የተገኘንበት ንጹህ ነው አፈሩ እኛን ያበቀለው ችግር የለው ዘሩ። ቀጣዩን በሲንግል እንለቅላችኋለን። እና አዲስ መገለጥ እንትን ነው ይሄ እንዴት ነው ደስ ይለኛል። ካስማ አበበ እና ሻርባረው እና ወዳለው ፍሪስታይል ማድረግ በቃ እስቃለው ብቻዬን። አንዳንዴ ደግሞ በጣም የሚገራርሙ ነገሮች ምናምን እንትንልና ግን ያው ይጠፋል ይረሳል ምናምን። ከራሴ ጋር አወራለሁ ሚንስ ይሄ እንዴት ነው እንደዚህ ተኝቼ ምናምን አይንጨፍኝ ምናምን በውስጥ አይደለም፣ በትክክል አወራለሁ። ቼንሶን ከድመት ጋር እጫወታለሁ። ቼንሶን ከወንድ ግሩም ኤርሚያስ ነው፣ ከሴት ደግሞ እድለ ወርቅ ነው። ወዳታለሁ፣ በጣም ነው የምወዳት። ግሩም ኤርሚያስን በጣም ነው የምወደው፣ በጣም ነው የማደንቀው። ከዛ አማኑኤል፣ ከሴት ደግሞ አንድ ከሴት አደይ ከሴት ብዙም አይደለሁም ግን ሰላም ትመቸኛለች።
አንድ አክተር ሰለሞን ቦጋለ። እሺ ከውጭ ከሆነ ነስሊሃን አታጉል። ነስሊሃን አታጉል። ነስሊሃን አታጉል። ቱርክ ከሴት ከወንድ ደግሞ እሱ ከወንድ አክተር ደግሞ ከወንድ በጣም የማደንቀው አርቲስት ነፍሱን ይማር በህይወት የለም ታሪኩ ባባ ነው የማደንቀው። ያው ብዙ ሰው ያው ግሩም ኤርሚያስ ይላል። ለኔ ግን ታሪኩ ባባ እንዴት ነው ይሄ ታይፕ አክተር የምንለው አይነት ተዋናይ አይደለም። ታሪኩ ባባ ሁሉንም ሆኖ መጫወት ይችላል። አይታችሁ ከሆነ ባለሳሳት የአራዳ ልጅ ቁጥር 5 አይደል ነው ህፃን ሆኖ ህፃን ኦቲዝም በሽተኛ ሆኖ የሰራው ገጸ ባህሪ ሁሌም በልብ ያለ እና ማንም በሱ ልክ ይሰራል ብዬ አላስብም። ኮሜዲ ይሰራል፣ ትራጀዲ ይሰራል፣ ሜሎ ድራማ ይሰራል፣ ቲያትር ይሰራ ነበረ፣ የሬዲዮ ድራማ ሞክሯል። ሁሉንም በኩል ደረጃ ነው የሚሰራው። ትራጀዲውንም ኮሜዲውንም በኩል ሌቨል የሚሰራ ተዋናይ ነበር ታሪኩ ባባ ነፍሱን ይማረው። ከሴት በጣም ኮምፕሊኬትድ ነው። አሪፍ ተዋናዮች አሉ። ሴት ብዙ ተዋናይ አለ። ባይዞ የወንድ ጥረት አለ። እንደው ገፋ ቢያደርጉን ወደ ሲኒማው ጥሩ ነው። ጥሩ የወንድ ጥረት አለ። ኢንዌስ ከሴት ሰላም ተስፋዬ በጣም ነው የምወዳት። ትወኗ ደስ ይላል። በቃ አይኗ ይጫወታል፣ ይረግረባል። በቃ የሆነ ትዕይንቷ ደስ ይለኛል። የሆነ ትዕይንት አለ። ይሄ ፍቅረኛው አሜሪካ ሊሄድ ወጥቶ ኦልሬዲ ተሰናብቷት ከዛ ሲመጣ እና እሷ ተቀንጭባ ብዙ ጊዜ ቲክቶክ ላይ ምናምን አለች እና እንዲህ ዙሪያ ያየችበት ትዕይንት መቼም ከልቤ አይጠፋም። እና ሰላም ተስፋዬ ላይፏም ደስ ይለኛል። በጣም ሌክዠሪ ላይፍ ነው የምትኖረው ምናምን ማንንም ማሰማም ሲንግል ማምነች እኔም እሱም አንድ የሆነ በቃ አለ የሚስብ ነገር አላት። the way she live her life በጣም ዲፍረንት በቃ በጣም ቱር ታደርጋለች። ይሄ ድሪም ላይፍ የምለውን ላይፍ የምትኖር አይነት ሴት ነች። ከወንድ ፍቃድ ተክለማለት፣ ከሴት ደግሞ ትዕግስት ባየ የምትባላለች የብሔራዊ ተዋናይ ናት። በጣም ጎበዝ፣ እሷን አደንቃታለሁ። ከወንድ ሁለት ይሆነልኝ። አንደኛው ሁላችንም እናውቀዋለን፣ አንደኛ ግሩሜ ነው። ከዛ ሁለተኛው ደግሞ እንግዳሱ ሀብቴ ቴዲ ጆሮ ማለት ነው። በጣም እኔ ሁለቱ ለኔ በቃ ጽድት ያሉ አክተሮች ናቸው። በጣም ነው የምወዳቸው። ሌላ ከሴት እኮ ብዙ ነው። ያው ለምሳሌ ሰላም ተስፋዬ ትመቸኛለች፣ ኑሐሚን ትመቸኛለች አለ ብዙ እንታ። እሺ ግን ያው እንትን እረኛዬ ድራማ ላይ እየሰራችው ማሚ ድርብ ወርቅ ምናምን ነው መሰለኝ እድለ ወርቅ ወይ ድርብ ወርቅ አዎ በጣም ነው ወዳት ማሚ። በጣም ሙሉ ዓለምን አይደለም የሙሉ ዓለም እናትን ማለት በጣም ነው ወዳት። እኔ በየሆነ አጋጣሚ ባገኛት ሁላ እንጃ በጣም ነው። ከወንድ ብዙ ናቸው ግን በካታጎሪ ለይቼ እኔ የመድረክ ቲያትር በጣም ወዳለሁ። አለማዊ ታደሰን በመድረክ ላይ በሚሰራው ነገር አለማዊ ታደሰን፣ ዳኒ ጢሞ ሁለቱም በጣም አደንቃቸዋለሁ። በፊልም ደግሞ ግሩም ኤርሚያስ። ከሴት ሙሉ ዓለም ታደሰ በመድረክ በአጠቃላይ ትወና የሴት በጣም ገርመኝ ተዋናይ ነች። ሁለተኛ ደግሞ እድል ወርቅ ጣሰው። ከወንድ አንድ ከሴት አንድ ከሴት ለሊ ከወንድ ደግሞ ዶክተርን ነው የማደንቀው። በቃ እኔ ለሁለቱ ለኔ አርቲስቶች ናቸው። እሺ ግዴታ ግን ካልከኝ ከወንድ ሁሉም ሰው እንትና ከወንድ ግሩም ይመቸኛል። ከሴት ሀሳቤን አልቀይርም፣ ለሊ ትመቸኛል። አማኑኤል ሀብታሙና እድል ወርቅ ጣሰው። ከወንድ ታሪኩ ብርሃኑ ባባ፣ ከሴት ደግሞ መስከረም አበራ ይመቹኛል። ከሁለቱ ባባን። እሺ ያው ኢትዮጵያ ውስጥ
በጣም ሁላችንም ፕሮድ የምናደርግበት አንድ ወንድ አክተር አንድ ታዋቂ አክተር ያለው ግሩም ኤርሚያስ ነው። ግሩም ኤርሚያስ በቃ በደንብ ለዛ አርት ራሱን የሰጠ ሰው ነው። ለፊልም ራሱን የሰጠ ሰው ስለሆነ ምንም ነገር ሆኖ መስራት ይችላል ሰው ስለሆነ ግሩም ኤርሚያስ ምንም ጥያቄ የለው። ከሴት አክተር እድለ ወርቅ ነው ስሟ። እድላዊት ወይ እድለ ወርቅ አይ ቲንክ እድለ ወርቅ ጣሰው ታንክ ዩ። እድለ ወርቅ ጣሰው ነው ከሴት ደግሞ በጣም ማደንቃት። ለምን እንደሆነ አላውቅም። እኔ ሙሉ ኮሜዲ ፊልም እያየሁኝ እየሳኩኝ ልክ እሷ ማውራት ስትጀምር በቃ በደንብ የፊልሙ ስቶሪ በደንብ አይዲያው ምናምን ምን ማስተላለፍ እንደፈለጉ ፕሎቱ ምን እንደሆነ በደንብ የሚገባኝ እሷ ስታወራ ነው። ለምን እንደሆነ አላውቅም። በደንብ በቃ የሆነ ስቶሪን ቴል ማድረግ የምትችል ናት። የተሰጣትን ነገር በደንብ ኦዲየንስ ጋር ማቅረብ የምትችል አክተር ናት ለኔና እድለ ወርቅ ጣሰው በጣም ጀግና አክተር ናት። አሁን ጠፍታለች ለምን እንደሆነ አላውቅም። እሷ በጣም ፐርፌክት አክተር ናት። በጣም ጎበዝ አክተር ናት። ከወንድ ግሩም ኤርሚያስ፣ ከሴት እድለ ወርቅ ጣሰው። ማደቃው አክተር ሀብታሙ አማኑኤል ሀብታሙ፣ ከሴት ደግሞ ሃናን ታሪክ። መቀሌ እኔ በጣም ደስ ይለኛል። ሄድ ነበርና ጦርነቱ ነው ቀረሁኝ እንዴ አክሱም ማርያም የምትነግስበት ቀን ነበርና ጦርነት ስለነበረ ቀረሁኝና ጓጉቼ ስለቀረሁ አሁን ደግሞ ሰላም ቢሆን ደስ ይለኛል በሄድ። ኢትዮጵያ ውስጥ አይቻለሁ ግን አዋሳን በጣም ነው የምወዳት። ከዛም በኋላ በጣም ባየው ደግሞ ብዬ በጣም ብዝናናበት ብዬ የማስበው ጅማ ዱባይ ኢትዮጵያ ከተማ አይደለም ዋሽንግተን ዲሲ የሆነ ሰው አለ። ኧረ እቺን ቆረጥልኝ። ማን እንደሆነ ታውቂያለሽ? ኧረ ማን እንደሆነ ታይ ይገባል። ባህር ዳር ቤት ደስ ይለኛል በጣም። ባህር ዳር እንትን ነው ማለት ስለ ከተማዋ ብዙ አላውቅም ነበረ። የሆነ መጽሐፍ ላይ የሆነ ታሪክ አንብቤ ዴርቶ ጋዳ ላይ ደቅ እስጢፋኖስ የሚባል የሆነ ገዳም አለና በጣም ነው አሚሮ ላይ ሳልኩትና እዛ መሄድ በጣም ስለምፈልግ ባህር ዳር ነው መሄድ የሚፈልገው። ያው ጣና ደሴት ላይ አይደለ ያለው ቦታ ለዛው ማለት ነው። ምን ነበረ ስዊዘርላንድ እና ቱርክ ለስዊዘርላንድ በጣም ነው ስዊዘርላንድ በኢየሱስ በጣም ወላ ማለት በጣም መሄድ ከመፈለግ የተነሳ ቼክ እያደረኩ ነው። ምን ያህል ወጪ ያስፈልግ ጌታ ምን ያህል ወጪ ያስፈልገኛል፣ ቱርክስ ምን ያህል ብር ያስፈልጋል ሄዶ ለመቆየት እያልኩ ቻች ቪዲዮ ላይ የጠየኩት ነው። እና በጣም መሄድ ፈልግባቸው ቦታዎች እዛ ነው። ኢትዮጵያ ውስጥ ካለ ከተማ ባየው ማስብ ሆነ መቀሌን ባያት ደስ ይለኛል። እኔ መቀሌ ህዝብ የትግራይ ህዝብ በጣም ማደንቀው ህዝብ ነው። እንደ ሪጅን እንደ ኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች የትግራይ ብሔር ብሔረሰቦች በጣም ለኔ አይከን ነው ብዬ አስባለሁ። በብዙ ነገር አደንቃቸዋለሁ። ዩኒቲያቸው ደስ ይለኛል፣ ፍቅራቸው ደስ ይለኛል። አስታውሳለሁ ጅማ ዩኒቨርሲቲ ነበር የተማርኩት እና መቀሌ ችግር በነበረ ታይም ተፈናቅለው መጥተው ነበረ ከመቀሌ ዩኒቨርሲቲ የመጡ ተማሪዎች እና ለራሳቸው ሽሮ እየበሉ ስጋ ነበር የሚያበሏቸው ከዩኒቨርሲቲ የሚመጡትን ተማሪዎች እና ልባቸው ላይ ትልቅ ናፍቆት ነው ያለው ለትግራይ ህዝብ። ያ ነገር ገዝቶኛል። ከማየውም ከማነበውም ነገር መቀሌ ሄጄ ብጎበኝና ደግሞ ትንሽ ብኖሩላ አይቆጭም። ጅንካ ሀመር ውስጥ ያለ ጅንካን ባዩ ደስ ይለኛል። እኔ ታሪካዊ ምናምን ቦታ ይመቸኛል እና አንደኛ እንትን ይሄ ጎንደር ይመቸኛል። ከዛ ድሬ ብዙ ጊዜ መሄድ እድል ኖሮኝ በእና አለመቻቸት ምናምን ያድርኩበት ቦታ ነው። እዛ ብሄድ በጣም ደስ የሚለኝ በቃ ድሬ ቤት ደስ ይለኛል። የድሬስ ጥሩኝ። ውጪ እንዳልኩ ያው እንግዲህ ታሪክ ያለበት ቦታ ምናምን ይመቸኛል። አሜሪካን ቤት ይመቸኛል። ግሪክም ቤት ግን የምር እኔ ይሄ የጥንት ምናምን የሚባሉ ሀገሮች ሂስቶሪ ያላቸው አርስቶትል ምናምን ያሉባቸው አይ እኔ በጣም የሆነ በቃ አረ ይሄ በቃ ምንድነው ኖርማል ይሄ አሁን እኛ የምናውቃቸው ምናምን ህንጻ ምናምን የተሰራበት ምናምን የግንብ ቤቶች ምናምን ያለበት ነው። ምንድነው ጠፍቶብኝ እኮ ነው። ኦልድ እንትኖች ማለት ነው። እንደዛ አይነት ሄዳለሁ። የምር ደግሞ በቅርቡ ያው መሄድ ስለማይቀር አይ ቲንክ አስጎበኛቸዋለሁ በኔ ዩቲዩብ
እኔ አክሱም ጽዮንን ባይ ደስ ይለኛል። አክሱምን የመረጥኩበት ዋነኛው ምክንያት ለድፍን ኢትዮጵያን ጨምሮ የስልጣኔ መሰረት የሆነ ቦታ ነው። በጣም ብዙ ድንቅ የሆኑ ነገሮች አሉ እና በደንብ ባየው በጎበኘው ደስ ይለኛል። ስፖንሰር የምታረጉኝ ከሆነ ለሊ ምንድን ነው ያለች? ከሷ ጋር ባህር ዳር፣ ሌላ ደግሞ በእኔ ምርጫ ደግሞ አርባ ምንጭ። ከውጭ እኔ አውስትራሊያ ትመችኛለች እውነት ለመናገር። ቱርክ በል እሺ፣ ቱርክ ካንቺ ጋር መጎብኘት የምፈልጋቸው ሀገሮችን በሙሉ ከሷ ጋር ቤት ደስ ይለኛል እውነት ለመናገር ከሷ ጋር። ላሊበላም ባየው በጣም ደስ ይለኛል፣ ግን ሀረርና ድሬዳዋን በጣም ማየት እፈልጋለሁ። ወንጪ አንድ ብቻ ነው ወይስ ወንጪ፣ ባህር ዳር፣ እንሳሮ? በተለይ በቃ እንሳሮ እና ወንጪ ደግሞ እሄዳለሁ ቅርብ ጊዜ። እንዴት ነው አሁን ላይ በጣም ብዙ ቆንጆ ከተሞች አሉ ኢትዮጵያ ውስጥ ታውቃላችሁ። በጣም ብዙ ቆንጆ ቦታዎች ተሰርተዋል። ግን እኔ እንዴት ነው ድሮም ፌመስ ከሆኑ ከተሞች አሁን ባህር ዳርን በጣም ነው ማየት ላይ የምፈልገው። ለምን እንደሆነ አላውቅም። ባህር ዳር በደንብ ብጎበኛት ባያት ምናምን ደስ ይለኛል። እዛ ሄጄ ብዙ ነገሮችን ብጎበኝ ምናምን፣ ከዛ በኋላ ጎንደርን በሄድ ደግሞ በደንብ ጥንታዊ ነገሮችን ምናምን ብጎበኝ ምናምን በጣም ደስ ይለኛል። ሶ ባህር ዳርና ጎንደርን ባያቸው ውሰዱኝ እስቲ በላታችሁ። እኔ ዝግጁ ነኝ። ሻንጣዬ እዛ ጋር ነው ይቀራል እና ቀንሱ። ጎንደርና ሀረር ብሄድ ደስ ይለኛል። ያው በቲቪ ምናምን ስናያቸው ቪዲዮዎች ላይ ስለሚያምሩ ስለሚያጓጉ ቦታዎቹ ሁለቱ ቦታ ብሄድ ደስ ይለኛል። ከሀገር ውጪ ፓሪስ። ኢትዮጵያ ውስጥ ማየት ከምፈልጋቸው ከተሞች አንዷ ሐዋሳ ነበረች። እሷንም ደግሞ ባለፈው አይቻታለሁ። እኔ ዩቲዩብ ላይ ገብታችሁ ብሎግ ስለሰራው ይዋት። ሌላ ማየት የምፈልገው አገር ከውጪ ይሻለኛል። ከውጪ እኔ ሲንጋፖርን ማየት ፈልጋለሁ። ሲንጋፖርን በደንብ ማየት ፈልጋለሁ። ለምን? ሁሉም ባለሀብት ስለሆኑ ሀብት ምን እንደሚመስል ማየት ስለምፈልግ። ሰው ነኝና ብዙ ምኞት አለኝ። በጣም ብዙ ሰው ትንሽ ነገር ሲያገኝ የተሻለ እየተመኘ አይደል የሚሄደው። ግን የህይወቴ ትልቁ ስኬት ብዬ የማስበው ከራሴ ስኬት በላይ እናትና አባቴን ባሳርፋቸው፣ በቃ እርፍ ቢሉልኝ ደስ ይለኛል። ለነሱ ደርሼ በቃ ከቤቱ ለማውጣት የሚችሉት ሰው ለመጠየቅና ቤተክርስቲያን ለመሄድ ብቻ ቢሆን ለስራ ባይወጡ ደስ ይለኛል። የእናትና የአባቴን እኔ ማሳካት የምፈልገው ነገር አልናገርም፣ እሱን ለፈጣሪ ነው የምናገረው። ግን አባትና እናቴን ያን ነገር አሳክቼ ማስደሰት እፈልጋለሁ። ደግሞ አሳካዋለሁ። yes እናቱ ናት አስደሰታችሁ። እናቴን ማሳረፍ ፈልጋለሁ እና ለእናቴ ኩራት መሆን ፈልጋለሁ። ለእናቴ ከሚገባት በላይ ብዙ ነገር ላደርግላት ፈልጋለሁ። እሱን ማሳካት ፈልጋለሁ ያልኳችሁ ማለት ነው። በህይወቴ ባሳካው ብዬ የማስበው ነገር ያው ከዚህ በፊትም ብዬዋለሁ የማሚ ጥያቄ ላይ እኔ ስፒሪቹዋል ላይፍ ላይ በበረታ ብዬ ነው ማስበው። በህይወቴ ማሳካው ብዬ የማስበው ነገር ግን ያቃተኝ። በህይወቴ ማሳካት የምፈልገው ይሄ ምንድነው? ይሄ ከዓለማዊ ነገር ወጥተን ልክ አለ አይደል እንደ ዘሪቱ ከበደ አይነት ህይወት ማንነትን ሽሮ፣ ይሄ ስጋዊ ማንነትን ሽሮ በትክክለኛነት ለክርስቶስ መገዛት፣ ከዛ ከንቱ እንደሆነ የዓለም ከንቱ እንደሆነ ማሳየት። ሰክሰስፉል መሆን እፈልጋለሁ። በስራዬ ባለኝ ክሩ ሰክሰስፉል መሆን እፈልጋለሁ። ግን ሰክሰስፉል ሆኜ የተቀረውን ህይወቴን ከጌታ ጋር በደንብ ማሳለፍ እፈልጋለሁ። ማገልገል እፈልጋለሁ። በእግዚአብሔር ቤት ውስጥ በጣም ማገልገል ምኞቴ ነው። እግዚአብሔር ይፍቀድልኝና ልጆችን ለቁም ነገር ማብቃት፣ ሁሉንም ልጆችን ቦታ ባስስ እግዚአብሔር እድሜና ጤና ሰጥቶኝ እሱን ነው የምለው። ብዙ ነገር አለ። ያው ሰዓት ለማይበቃን እየጠራው ከሄድኩኝ ብዙ ነው። አንደኛው ምንድነው ያው የተሻለ ህይወት ፈልጋለሁ። ከዛ ግን
በጣም ትልቁ እናቴ በኔ ደስተኛ እንድትሆን ነው። ለኔ ትልቁ ስኬት እናቴ በኔ ደስተኛ ከሆነች ከዛ በኋላ ያለው ቢጊሹ አይደለም። ምንም ቢቀርም እንትን ቢልም የኔን በጣም ጨማሪ ነገር አይደለም። የመጀመሪያው እናቴ በኔ ደስተኛ ከሆነች በቃ ህይወት ሰመረ። ለኔ በቃ ትልቅ ሰክሰስ ነው ብዬ ልል የምችለው ነገር እሱ ነው። ሁለት ነገር ማሳካት እፈልጋለሁ። የመጀመሪያው ነገር የራስ የሆነ ትልቅ የፊልም በደንብ ተጽዕኖ ፈጣሪ የሆነ የፊልም ካምፓኒ ቢኖረኝ ደስ ይኖረኛል፣ እርግጠኛ ነኝ። አንድ ሁለተኛ ደግሞ እስራኤልን መጎብኘት። ሁለቱን ነገር ማሳካት እፈልጋለሁ። ለሊም ማግባት አንደኛ ቤተሰቦቼን ማስደሰት ነው እና ራሴን ትልቅ ቦታ ላይ ማየት እፈልጋለሁ። ሌላ ደግሞ ከለሊ ጋር መጋባት። በህይወቴ አንደኛና የመጀመሪያው እምነቴ ላይ በጣም ጠንካራ ብሆን ደስ ይለኛል። ሁለተኛው ደግሞ እግዚአብሔር ብሎ ጥሩ ነገር ሰርቼ ያው ሰው ታሪክ መስራት አለበታ ታሪክ ሰርቼ ባልፍ ደስ ይለኛል። በህይወቴ ሁለት ነገር ነው ሶስት ነገር ነው። አንዱ ሚስጥር ነው። ሌላኛው ያው አብዛኛው ሰው እንትን የሚለው ነገር ነው፣ ግን በጣም መኘው በቃ እናቴ ማሳረፍና ማሳረፍ በቃ እግዚአብሔርን እና በዛው ይሄን ቪዲዮ የምታዩ ሰዎች ሀሳብሽን ያሳካልሽ ብላችሁ ጸልዩልኝ። ወዳቻለሁ። በህይወቴ ማስተካከል የምፈልጋቸው ነገሮች ብዙ ነገር እንደ ወጣት እየሰራ እንዳለ ወጣት እየለፋ እንዳለ ወጣት ብዙ ነገር አስባለሁ። ተስፋ እንደሚታይ ወጣት ማለት ነውና መጀመሪያ በደንብ ራሴን መቻል ነው ትልቁ። በደንብ ራሴን ስቴብል ማድረግ፣ ከዛ በኋላ ደግሞ ቤተሰቦቼን ማገዝ፣ ከዛ በኋላ ደግሞ ፈጣሪ በሰጠኝ ነገር ደግሞ መልሼ እሱን ደግሞ ማክበር ማገልገል ነው የምፈልገው። ሶ ትልቁ ህልሜ ራሴን መቻል፣ ከዛም ቤተሰቦቼን ማገዝ፣ ከዛ በኋላ ደግሞ ያለኝን ነገር ደግሞ ራሴንም ያለኝንም ነገር ደግሞ ለፈጣሪ እየሰጡ ለእግዚአብሔር እየሰጡ መኖር ነው ትልቁ በቃ የህይወት ህልሜ ይሄ ነው ህይወት ሲጀምር ሌላ ምንም የለውም። ቤተሰቦቼ እንኳን ወለድናት ሲሉ መስማት ፈልጋለሁ። ለዛ መሀል ላይ ብዙ ነገሮች አሉ የማይነገሩም የሚነገሩም፣ ግን መጨረሻ ላይ ካሳኳቸው በኋላ እንኳን ወለድናት ሲሉ መስማት ፈልጋለሁ። እንኳን ወለድኩሽ። በህይወቴ ባሳካው ብዬ የማስበው ነገር ያው የሰው ልጅ ሀሳቡ ውጥኑ ያው ለሰው አይናገርም፣ ግን እግዚአብሔር የፈቀደው ነገር በህይወቴ እንዲሆን እፈልጋለሁ። እና ደግሞ አሁን ምሳሌ ቲዩብን ሰብስክራይብ አድርጉ። አታሳፍሩኝም፣ እንደማታሳፍሩኝ እርግጠኛ ነኝ። ሁላችሁም ይሄንን ቪዲዮ የምታዩ ሰዎች ሁሉ ሰብስክራይብ አድርጉ። አሪፍ ስራዎችን ይዘንላችሁ እንመጣለን። እንወዳችኋለን። በቀጣይ ደግሞ ራሳችንን እንመጣላችኋለን እና እኛን ለማግኘት ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ አድርጉ። እንወዳችኋለን። ይሄ እንግዲህ ምሳሌ ቲዩብ ነው። በዚህ በምሳሌ ቲዩብ አዳዲስ አሪፍ የሆኑ ስራዎችን ይዘን እየመጣን ነው። እኛም የተሳተፍንበት ስለሆነ ሁላችሁም ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ እስኪለቀቅ ድረስ ጠብቁ። ማለት ዋናው ፕሮግራም ማለት ነው። ይሄንን ግን እያያችሁ ያው ፈታ እንዳላችሁበት ምንም ጥርጥር የለኝም። ሰብስክራይብ አድርጉ ምሳሌ ቲዩብን እባካችሁ። እኔ እለምናችኋለሁ እያንዳንዳችሁ የቪዲዮ ያያችሁ ሼር እያደረጋችሁ ለጓደኞቻችሁ እየላካችሁ ሰብስክራይብ እንድታደርጉ በፍቅር እጠይቃችኋለሁ። ወርኬኛስ ምሳሌ ቲዩብ አደራ ኬሰን ሙጫባዬ ቀጠሌዳ ሰብስክራይብ ጎዳ ሼሪ ጎዳ ነሞተ ቤክተኒት ደበርሳ ነንጀዳ አንዳኔል ኤልያስ አሹ 100 ሺህ መግባት አለበት። በትላልቅ ስራ እየመጣ ነው። እዚህ ቻናል ላይ የምታገኙትን ስራ የትም አታገኙትም። ስለዚህ እንዲመጣላችሁ ሰብስክራይብ አድርጋችሁ ጠብቁ። ምሳሌ ቲዩብን ሁላችሁም ሰብስክራይብ አድርጉት። አሪፍ ስራዎችን ይዘውላችሁ ይመጣሉ። ስለዚህ ሁላችንም ሰብስክራይብ እያደረግን ያው ይሄ ቲዩብ አዲስ ነው። ምሳሌ ቲዩብ ይባላል። እንደ ስሙ ለብዙ ሰዎች
ምሳሌ መሆን የሚችል ቲዩብ ነው። በእርግጠኝነት አቅም ያላቸው ልጆች ናቸው አብረው የሚሰሩት። አሪፍ ነገር ይዘንላችሁ እንቀርባለን። ሰብስክራይብ አድርጉ። ሻሎም። ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ እየገባችሁ ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ። እንወዳችኋለን። በምሳሌ ቲዩብ ማለት ነው በቃ እናንተን ይመጥናሉ ብለን የምናስባቸውን በጣም የለፋንባቸውን የደከምንባቸውን ስራዎች ሜቢ ፊልሙ ላይም የለፉ ሰዎች ምንድነው ቻናሉም እንደዛ ነው። ፊልሙ ላይ በጣም ብዙ መስዋዕትነት የከፈሉ ሰዎች አሪፍ ከጀርባ ሲጥሩ የነበሩ ልጆች አሁን ደግሞ በራሳቸው ስራ በአሪፍ መንገድ መተውላችኋል። እንግዲህ ሁላችሁም የገባችሁ ሰብስክራይብ ያደረጋችሁ እናንተንም ደስተኛ የሚያደርግ ከዛ ሰውንም ደግሞ ያበረታታችሁ በዛው ሁለት ስራ ሰራችሁ ማለት ነው እና ምሳሌ ቲቪን የገባችሁ ሰብስክራይብ በማድረግ ዶክተር ይወዳችኋል። ዶክተር ያላችሁ እና ጋይስ በቃ አንድ ቀላል ነገር ነው አሁን ማስቸገራችሁ። በጣም ቀላል ነገር ታፕታፕ እንደውም ታፕታፕ 3 ነው የሚደረገው። ሰብስክራይብ አንዴ ነው ጠቅ የሚደረገው። በቃ ሰብስክራይብ አድርጉት ይሄን ቻናል። ምንም ከእናንተ አይጎልባችሁም። ሰብስክራይብ ያደረጋችሁ ሼር እያደረጋችሁ በመጣላችሁ ቁጥር ደግሞ ቆንጆ ሚሴጅ ያላቸው ነገሮች ፖስት ስለምናደርግላችሁ ቁጭ ብላችሁ ቆንጆ ነገር ተማሩ። በጣም ከብዙ ነገር ተምረን ነው ይሄንን እዚህ ላይ የምናቀርብላችሁ። ከብዙ ነገሮች አምጥተን ነው የምናቀርብላችሁና እናንተ ይመጥናል፣ እናንተን ያስተምራል፣ እናንተን ይለውጣል ብለን የምናስባቸውን ነገሮች እናንተን ያዝናናል ብለን የምናስባቸውን ነገሮች እናመጣላችሁ። ይሄን ቻናል ሰብስክራይብ ብታደርጉ ከኛ በላይ እናንተ ተጠቀማላችሁ። ይመቻችሁ። እንግዲህ አሁን የምታዩኝ ምሳሌ ቲዩብ ላይ ነው። ይሄንን ቲዩብ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን። እንወዳችኋለን። በቃ ሰብስክራይብ እያደረጋችሁ ምሳሌ ቲዩብን ሰብስክራይብ አድርጉ። ቆንጆ ድራማ ይዘንላችሁ እየመጣን ነው። ይመቻችሁ። ያው ብዙ አክተሮች ተካተውበታል። እንደምትወዱ ደግሞ አልጠራጠርም። ይመቻችሁ። ምሳሌ ቲቪን ሰብስክራይብ አድርጉ እና አሪፍ እና አዳዲስ ስራዎች እዛ ላይ እናመጣላችኋለን። ለሊም አለችበት በዛ በቃ እኔም 10 ማየቴ ነው። እናንተም እያያችሁ ዘና እንደምትሉ ተስፋ አደርጋለሁ እና ታደርጋላችሁ። ምንድነው የሚያደርጉት? እሺ ይሄን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። በጣም በቆንጆ እና በአሪፍ ስራዎች እየመጣላችሁ ይገኛል። እመኑኝ ትወዱታላችሁ። በእኔ ስም 1000፣ 2000፣ 3000፣ 4000፣ 5000፣ 6000፣ 7000፣ 8000፣ 9000፣ 10000 ሰብስክራይበር ከናንተ እጠይቃለሁ። አክቹሊ እኔም የለኝም፣ ግን በጎ ፈቃዳችሁ ከሆነ አርጓቸው። ቆንጆ ስራ ይዞላችሁ ይመጣል ወንድሜ እና ይመቻችሁ።